አሁን በቀሩት የረመዳን ቀናቶችና ከዛ በኋላ ላሉት ጊዜያቶች የሚጠቅም አፕ ነው ማሳያችሁ። ሙሰላ አፕን ከፕሌይ ስቶር እና ከስቶር ላይ ካወረዳችሁ በኋላ ስትከፍቱት በመጀመሪያ ላይ ሎኬሽን ተርን ኦን ስታደርጉ አካባቢያችሁ ላይ የሚገኙትን መስጂዶችንና ትንሽ ሰው የሚሰግድባቸው ሙሰላዎች በምስል የተደገፈ መረጃ ታገኛላችሁ። ጉዞውንም ማስጀመርና መሄድ ትችላላችሁ። በተጨማሪም ሌሎች ሰዎች እንዲጠቀሙበትም አካባቢያችሁ ላይ የሚገኙትን መስጂዶችና ሙሰላዎችን በምትመለከቱት ፎርም መሰረት ማስመዝገብ ትችላላችሁ። ወደ ጎን ስታደርጉት የቂብላ አቅጣጫ ማግኘት ትችላላችሁ። አሁንም ወደ ጎን ስታደርጉት ከሰላት ወቅቶችን በተጨማሪ በሰላት ውስጥ ስልካችን ለምትፈልጉት ደቂቃ ልክ ሳይለንት ማድረግ ትችላላችሁ። ወደ ጎን ስታደርጉት ቁርአን ያለ ትርጉምና በአማርኛ በእንግሊዘኛ እና በኦሮምኛ ቋንቋዎች ትርጉም ወይም ተፍሲር በተጨማሪ ስልካችሁ ላይ ማውረድ በምትችሉት የድምጽ ቅጂዎች መቅራት ትችላላችሁ። ትልቁ ይህን አፕ ለየት የሚያደርገው በሙሰላ ኤአይ ፊውቸሩ የተለያዩ ኢስላማዊ ጥያቄዎችን ወይም ፈተዋዎችን ማግኘት ትችላላችሁ። በመጨረሻም የተለያዩ የአስካር አይነቶችንም ይገኛሉ። የዚህን አፕ አጠቃቀም የሚያሳየውን ሙሉ ቪዲዮ የመጀመሪያ ኮሜንት ላይ ፒን አድርጌያለሁ። ላይክ እና ሼር ማድረጋችሁን እንዳትረሱ።